አይሰራም። በኋላ አንቺ ነይ ስንቶቹ በእንደዚህ አይነት ነገር ውስጥ እንደዚህ አይነት ነገር ራሳችሁን አታሳምኑ። አውጡ ከሊናችሁ አለቀ። እውነት ከወደድሽ እውነት ከፈለግሽ እውነት ካፈቀርሽው በቀጥታው ሂጂ፣ ጠይቂው፣ አጣሪ። ትዳር ካለው ትዳር ከሌለው አወቂና ግቢ። ግን ይሄ ባጉል እመተት ይሄ ባጉል መተት አይጠቅምሽም። ለቤተሰቦችም ለአንቺም ጦስ ነው የምታመጪው። ለጊዜው ይመስለናል። ይሄን ነገር ከሊናችሁ አውጡ ነው ላችሁ የምፈልገው። አለቀ። አንድ ነገር የሚሰማኝ ነገር አለ። ሄርሜላ የአንገት ወርቅ ላይ አስደርጋ አምጥታ ስትሰጠው ለምን መተት ነው አላሉም? ያኔ የሩታ ጊዜ ለምንድን ነው ሀራም የሆነባቸው? ኃጢአት ሆነ የሷ ለምንድን ነው? የዛችኛዋ ችግር የለውም። የሩታ ጊዜ ለምንድን ነው ግን? አንዳንድ ሴቶች ያልበላችሁን የምታውቁ ሴቶች አላችሁ። አንዳንድ የምለው እንደዚህ አይነት ነገር እውር ሆነን ነው እንደ የምናየው ነው ብዬ የምለው። በቃ አይናችንን ጨፍነን በደመነፍስ ነው እንደ የምናየው። ሴቶች ቲጂ የማንተኒስተኝ የካርቶን ላይ ተወልደው እናቶቻቸው እንግዲህ ልጆቻቸውን ያሳደገቻቸው ናቸው። ሁላቸውም ሴቶች ከኔ ጀምሮ አይናችሁን ግለጹ። አንዳንዴ ሩታ የልጇን አባት ነው የመለሰችው። እግዚአብሔርን በጣም ደስ ያለኝ ነኝ። ሄርሜላ ቀደም ሳቅፋት እንዴት እንዳላበኝ ቲጂ እንትና ያለችውን አልሰማችሁም? ዱባይ ላይ ያለችው ሄዊን ታውቋታላችሁ አለ። ዱባይ ላይ ያለችው ሄዊ አሁን ልብስ ምናምን የምትሰራው ባሌ ጋር ደርሳለሁ ብለሽ 7ኛ ሲኦል ነው መከተሽ ነው ያልቻል። እንደሱ አይነት ኃይለኛ ሁኑ ለባሎቻችሁ። ባሎቻችሁን ከወደዳችሁ ከተፋቀራችሁ በቀጥተኛው መንገድ ከሄዳችሁ ለማንም አሳልፋችሁ አትስጡ። ባላችሁን አትንኩ። የመጣችኋን ሴት ግን አህሯን አብረታችሁ ዳግመኛ ሌላ ወንድ ጋር እንዳትሄድ አድርጋችሁ መመለስ። ኃይለኛ ሁኚ ለባልሽ ታማኝ ሁኚ፣ እሱም ለአንቺ ታማኝ እንዲሆን። እንዴ ባሌ ልትወስድብኝ ስትመጣ አጠገቡ ካለው አብሬው ካለው ማናት እሷ? ምንድናት እሷ? እሷን ወልውዬ አባራታለሁ። ዳግም ሌላ ወንድ እንድትጠላው ላድርጊያት ማለት ነው። በስርዓት ትዳር የሌለው ወንድ ጋር እንድትሄድ፣ ፍቅረኛ የሌለው ወንድ ጋር እንድትሄድ፣ የሰው ባልም እያሰሳችሁ በመጠጥ በምናምን የምትሄዱ ሰዎች ማለት ነው። ሰላማችሁ ይብዛ። ሰላምሽ ይብዛለን። እሷ እንዳለችው እኔም አሁን የመጣኝ ሀሳብ ሩታ ላይ እንደዚህ ከማለታቸው ሰዓት አምጥታ ወርቅ አምጥታ ስታስራቸው እሱ ጌጣጌጥ ምናምን ስታረግበት የት ሄዱ ነበሩ? ዛሬ በመስቀል መተት ነው እያሉ አዳሜ የወጡት። በመስቀል የት ሀገር ነው መተት የሚሰራው? መስቀላቸው ለእምነት አይደለም ያሰሩት፣ ለጌጥ ነው እንዲያሰሩት። ከመተት ያድናል እኮ ነው። ወደ ህሊና የመለሰው እድሜ ላይ ፍሬም ሰው ልጅ እኮ በመስቀል የሚያምነው ከመተት ያድነኛል ከምናምን ያድነኛል ብሎ ነው መስቀሉን የሚያደርገው አንገቱ ላይ። የእምነቱ ማወቂያ ነው እንጂ ጌጣጌጥ አይደለም። የመተት እቃ አይደለም። የመተት እቃ ያኔ እሷ ሰዓት አምጥታ ስታሰር ጭሌ ምናምን አምጥታ ስትሰጠው የት ነበሩ? ዛሬ እንደው መተትን ብታረግም አደንቃታለሁ። መልሳለች። ስለዚህ ማለት ነው ቆይ ተረጋጊ። ስሜት ልስረሰው ጨርሰሽ ታወራለሽ መጀመሪያ። ስለዚህ አሁን እውነቱም መተት ነው ከተባለ የሄርሜላ ነው መተት የሚሆነው እንጂ ከእጁ ላይ ያለው ሰዓቱን ትላንትና ቪዲዮ ላይ አይታችኋል። ሰዓቱ የለም፣ ወደ ራሱ ተመልሷል። ልጁ ያለው ሚስጥሩን ሁሉ ወንድምየው ከኋላ ሁሉ ነገር አስረድቶት አሳይቶት ምንም ኃይለኛ አትሁን ብሎት አስረድቶት ነው ሁሉ ነገር የተመለሰው እንጂ መተት ቢሆን እንደዚህ ያወራል፣ መተት ቢሆን እንደዚህ ይናገራል። መተት ቢሆን የምን መተት ነው? በመስቀል የት ሀገር ነው መተት የሚሰራው? እንዴት እንደዛ ማለት ይቻሉ? በሃይማኖት የሌለው ሰው ነው። ሙስሊም ሆኖ ዝም ብሎ ጌጣጌጥ ነው ልብሳቸው፣ አይናቸውን እግራቸውን ሸፍኖ የሚሄዱት። መስቀል የለበሰችው እኮ የራሷን ማተሟን እግዚአብሔር የተሰቀለበትን ለማሳወቅ ነው። ሃይማኖቷን ልታከብር ነው አንድ ሴት ልጅ አንገቷ ላይ አድርጋ የምትሄደው። ጴንጤም ቢሆንም በቃ ሃይማኖቱን የሚያከብረው በመጽሐፍ ቅዱሱ ላይ ያለው አንቀጹ ላይ ነው እንጂ ማንም በሃይማኖቱ ላይ ጨዋታ የለም። የምትጫወቱ የምታሾፉ ሴቶች ካላችሁ የስራችሁን ከነገራችሁ፣ አዎ እውነታችሁ ነው። ግን በመስቀልና በማተብ አትምጡ። ክርስቶስ የሞተበት ለእኛ የሰጠበት የደሙ መልክት ነው መስቀሉ። ካወቃችሁ የተማራችሁ ሰው ከሆናችሁ ማለት ነው እንጂ ዝም ብላችሁ አታሽቃብጡ። በመስቀል ድግምት አይሰራም፣ በምናምን ድግምት አይሰራም። ዝም ብላችሁ በመስቀላችሁ እየሰራችሁ እያሰራችሁ ከሆነ እሱን እወቁት። ራሳችሁ የለመደች ጦጣ ሁልጊዜ ሾንጣጣ ይባል ትታታለ። የለመዳችሁት ከሆነ በሱ ማመን ትችላላችሁ። በመስቀል መተት የትም የለም። ስለዚህ በመስቀላችሁ አትደራደሩ። ያኔ እሷ አምጥታ ስታስር ሰዓቱ ስታስርለት ወርቅ ስታስርለት ምናምን ስትሰጥ ድግምት ነው ብትሉ የሩታን ዛሬ አው ድግምት ነው እንላለን። ዛሬ ከየት የመጣች ሴትዮዋ እንደዚህ ሲታረግ ዝም ብላችሁ ለልጁ አባት መስዋዕት የምትከፍለዋን ሴትዮዋ የልጅነቷን ትዳሯን ለትዳሯ መስዋዕት የምትከፍል ሴትዮዋ ላይ እንደዚህ ብላችሁ የምትናገሩ አንዳንድ አረመኔ ሴቶች ተጠንቀቁ። ትዳራችን ላይ እንደዚህ ሆናችሁ ነው ፍጥ ብላችሁ የምትመጡት። እፈሩ። ማፈር አለባችሁ። ይሄ ክርስቶስ ምስክሬ ነው፣ የሚያሳፍር ነገር ነው። ማፈር አለባችሁ። አታሽቃብጡ። ስራችሁን ስሩ። በቃ ወደ ራሱ ተመለሱ። አሁን እሱ ከዚህ በኋላ ያለውን ምን እንደሚለቅ እየጠበቀን ነው። ወደ ራሱ ተመልሶ ወደ ልጅነቱ እንደዚህ ጨምርላት ማለት ነው። ውዴ እንደዛ ሳይሆን ማሬ ኦርቶዶክስም ይሁን በሃይማኖት እንደዚህ በዚህ ባናወራ ደስ ይላል። ለምን መሰለሽ? ኦርቶዶክስ መታ ታወራለች፣ ሙስሊም እንደዛ እንዳንጋጭ በመስቀል አይሰራም ብለሽ ደምድኝ ማርሽ እኮ። አዎ እኮ እኔ ማለት የፈለግኩት ሁሉም ሰው የራሱ እምነት አለው እኮ ነው የምልሽ። እምነት አለው። አምነሹ ነው በሃይማኖትሽ የምትከታይ እንጂ መስቀል ላይ መተት ይሰራል ብሎ መስቀል ላይ ማወጅ የለባቸውም። ይሄን ማወቅ አለባቸው። መስቀል ላይ መተት የለም።
ስለዚህ መስቀል ነው ያሰረችው፣ ሌላ ነገር አላሰረችም፣ አላለበሰችም። ጌጣጌጥ ነገር ላይ አይደለም። ወርቅ ላይ ደግሞ መስቀል ላይ ወርቅ ላይ አስተያየታቸውን ሰጠት እያረጉ ቦታ ቢለቁ ያ ኦኬ ይቅርታ እንዴት ነሽ ቴጂ? እና ለዚህ ሄርሜላ ከስር እየጨረስን ወደ ላይ እንወጣለን። ብዙ ሰው ከስር ሀሳቡን የራሱ መስጠት የሚፈልግ ስላለ የእሷም ወዳጆች ካላችሁ የሄርሜላ እውነቱን መናገር ከፈለጋችሁ ከስድብ የጸዳ አዳምጣችሁ ተናግራችሁ ሀሳብ ስጡ። ኦኬ እሺ፣ ቀጥይ እናትዬ። አመሰግናለሁኝ። አሁን ከሷ በላይ ያለሽው እሺ እኔ ልሳደብም አስተያየት ልሰጥ ምናምን አይደለም፣ ግን አንድ ያወራችሁ ከታች ያለችው አሁን የጨረሰችው ልጅ ስታወራ ስለሰሞኑ የገባሁት እሱ ምንድነው ሄርሜ የሰጠችው የዛኔ ለምን መተት ነው አላሉ ማለቻ። የዛኔ እኮ ሲሰጥ እሱም ከስንቴ ነው ውጭ ከህይወቴ ውጭልኝ አላት ሄርሜ። የዛኔ ድግም ተደርጎበት ቢሆን አይልም ነበር እንደዛ። ሄርሜን ተከትሎ ነበር የሚሄደው። ግን ሄርሜ ናትኝ አሁንም ራሱ የፍቅር ጥያቄ አቅርባለት ተከትለው የሄደችው ከተባለ ሄርሜ ናትኝ። ድግምቱ ለምን አልሰራም የዛኔ? እኔ ድግምቱ ነው ያሁንም የሩታንም ኃጢአት መስራት ማውራት አልፈልግም አልልም ነውም አልልም፣ ግን ካላችሁ ነው ውድ ካላችሁ ሳይሆን ሚዛን የሆነች ነው። ጨርስ ትመልሱላታላችሁ። ጸጥ ብላ ነው ያዳመጣችሁ፣ ጸጥ ብላችሁ አዳምጧት እኮ ለዚህ መልሱልኝና እኔ ሲቀጥል ደግሞ ሩታኔ መተት አጋለች ምናምን እያልኩኝ አልልም፣ ሄርሜ ማጋለች ብዬ አላወራም። ግን ለዚህ ብቻ መልስ ስጡኝና አወርዳለሁ። ምን እንስጥሽ ማለት ጥያቄው አልገባንም። ታብራራልን። ጥያቄው አልገባንም ስላለ ዛሬ ትናንትና ሄርሜላ በወርቁ ላይ መተት አድርጋበታለች ተብሎ ከተባለ ለምን ሩታ ሄርሜላ አብርሃም ተከትሏት ሄርሜላን አይሄድም ነበር ከሄርሜላ ስር አይሄድም ነበር ብለሽ ላልሹ ነገር አብርሃም ከሩታ ጋር እንዴት እንደተገናኘ በምን እንደተገናኘ ታውቂያለሽ። ጠይቀውም ቢሆን ወዳውና አፍቅራው ጠይቀውም ቢሆን ፍቅረኛ የለውም በሰዓቱ ምንም ነገር የለው። ተገናኘ፣ ፍቅር ጀመሩ፣ ላይፋቸው መኖር ጀመሩ። ከዛ በድራማው መልክ ስታስቀናው እዚህ ላይ ደረሱ። ገና ሙሽራ ነው፣ ከዱባይ ነው የገቡት ሰርጋቸው። ገና ቅሪት ናት ሩታ፣ ገና ነፍሰ ጡር ናት። አብርሃም አቤል ሄርሜላ ነው በዙሪያው ሲያመጣለት ጸብ ላይ ናቸው። በብዙ በነፂ መጣች። ከዛ በኋላ ልጅ መጣ። ልጁ ዲኤንኤ ተመርምሮ ትክክል የአብርሃም ነው ተባለ። መቼም ዲኤንኤ ተመርምሮ ትክክለኛ የአብርሃም ነው ወይ ትክክለኛ ያንቺ ነው ከተባልሽ ዲኤንኤን አላምን ማለት አትችል። እኔ እኮ የዛኔም ብዬ ነበር ዲኤንኤ ያስመረመሩበትን ሆስፒታሉ ላይ ድራማ ካልሆነ ይክሰሱ ብያለሁ። ህይወት እየተበጠበጠ ስለሆነ ማለት ነው። ሆስፒታሉ ይከሰስ። የምር ዲኤንኤ ተመርምሮ እኮ መጣ ነበረ ብያለሁ። ህይወታቸው እዚህ ላይ ከመድረሱ በፊት ሩታ ተደጋጋሚ ሴቶች ገቡባት። እነዚህን ስታስወግድ አንዷን ስታስወግድ በቃ መረራት፣ ደከማት፣ ወጣች። ነፍሰ ጡር ናት። አግዘሽ ካየሽው ነፍሰ ጡር ሆነሽ በባልሽ ከዛም ሲሄድ መሄድ የሚፈልግበትን ካልነገረሽ መሄድ ያለበትን ቦታ ካላሳወቀሽ ከጀርባ የሆነ ነገር አለ ማለት ነው ብለሽ ታስቢያለሽ። ነፂ ጋራ ቡታጅራ ሲሄድ ከዛ ብቻ እንዲህ እያለ በመሀል ሄርሜላ መጣችና አቤል ነው መጥቶ ከጎኑ መሆን ይፈልጋል። አንድ ብላይ መጀመሪያ ቀን ስትመጣ ጀምሮ እሊናይን እኔ በጣም እንደከበደኝ ነው ያሉት። ምን አለፋሽ እየጠመዘዙ እዚህ ያደረሱት አብርሃምን ሄርሜላና እና አቤል ብሩክ ናቸው። በሰዓቱ መጣች። የ500 ሺህ ብር ወርቅ አንድ ብላይ መጀመሪያ ጊዜ ስትመጣ የ500 ሺህ ብር ወርቅ ለአንድ ወንድ ምንም ለማታውቂው የ500 ሺህ ብር ወርቅ አይደለም ይቅርና የፈለገ ሚሊዮነሩኝ በዛ በ500 ሺህ ብር ገና ለገና ወንድን ወደ ህይወቴ ያስገባለኝ ብዬ ያሁን ባለትዳር ወንድ ሚስቱ ነፍሰ ጡር የሆነችን ሴት በህይወት ያስገባለኝ ብዬ አይደለም የ500 ሺህ ወርቅ የ5 ብር ወርቅ ሰዓት አልገዛለትም። ምክንያቱም ይሄ ሰው ባለትዳር ነው። ይሄ ሰው ትዳር ያለው ሚስቱ ነፍሰ ጡር የሆነች ሴት ናት። ብትችል ቀርባ አስማምታ ብታገናኛቸው፣ ከአቅሟ በላይ ከሆነ ደግሞ ጥላ ብትወጣ ገሸሽ ብትኖረው እዚህ ላይ የደረሱበት ደረጃ ላይ አይደርሱም ነበር። ሂጂልኝ ሲላት ትሄድና በዙሪያ ጥምጥም ስታስጠራው ስትሄድ ሂጂልኝ አልፈልግሽም ሲላት ሆቴሉ ድረስ ስትሄድ ሂጂልኝ አልፈልግሽም እያለ ሩታን ለመጠየቅ ሆስፒታል ድረስ ስትሄድ ምንድን ነው ልትገምቱ የምትችሉት? እኔ ሌላ ነገር ነው አላልኩኝም። በዛ ደረጃ ላይ ልትከታተለው እንደ ጭራ ልትከታተለው የቻለችው ሄርሜላ ወንድ አታ ነው ወይ? ሄርሜላ ወጣት ናት። ሄርሜላ ቆንጆ ናት። እንግዲያውስ ለአንድ ወንድ ባለትዳር 500 ሺህ ብር ያህል ወርቅ ሰዓት ካወጣች እንግዲህ ብዙ ወንዶችን በዙሪያዋ ታዞራለች ማለት ነው። ለምን ለራሷ መጀመሪያ አመጣጧ ጀምሮ ለራሷ ክብር አልሰጠችም? እሷ ውጪልኝ ስትለጠፍ እዚህ ላይ ደረሰች። እሱ ደግሞ ከጎኑ የሚሉት የማትከበርበት ክብር የሌለህበት ለምን ትሰደባለህ፣ ለምን ትመታለህ ሲባል እነሱን መስማት ፈለገ። ሩታ ወዳ ለምን እንዲህ አይነት ህይወት ውስጥ የገባችው? ወዳር ለምትነጫነጨው ነፍሰ ጡር ናት። ወዳር ለምትማተው በእሷ ላይ ሌላ ሴቶች ይመጣሉ። ወዳር ለም ነገረኛ የምትሆነው ብዙ ነገሮችን ስትራግሎችን እያሳለፈች ስለሆነ ነው። ያኔም እንደዚህ ተብሎ ሲባል እኔ ያላየኑን አንናገር ብያለሁኝ። የሆነ ነገር ብቻ ግን ሆኖ ነበረ በሰዓቱ። በዚህ ሌላ እየተባለ ምስቅልቅሉ ወጣና ወደ ሄርሜላ ሄደ። ከጎንሽ ሌላ የማይባል ነገር እየተባልሽ ለምን ትሰደባል? ለምን የማትከበርበት ከእጁ የበሉ ከእጁ የጠጡ የማይፈለግበት ህይወት ውስጥ ከተቱት። ዛሬ ደግሞ በዛም ማለች በዚህም ማለች አሸንፋ ዋጋ የከፈልኩለት ባሌ ነው፣ ያ ልጄ አባት ነው፣ የመጀመሪያዬ ነው። እስካሁን ዝም ብያለሁ። ከዚህ በኋላ ግን ምንም ዝም የምልበት ነገር የለኝም። ብቻዬን ነኝ። ልጄ ብቻውን ነው ተወልዷል። ልጄ ሰራተኛ አላት። እኔ ግን በምገባበት ገብቼ በማደርገው ነገር አድርጌ ባሌን እጅ ያስገባዋለኝ ብሎ ማለት መተት አድርጌ እጅ ያስገባዋለሁ ማለት አይደለም። የሆነ ነገር ያለፈ ታሪክሽን አሳይተሽ ልትመልሱ ትችላለሽ።
ስላለፈው ብዙ ነገር ቀስ ብለሽ አስረድተሽ ወደ ራሱ ልታስገቢ ትችላለሽ። ብዙ ያለፉ ታሪኮችን ፎቶዋን እስካሁን ከቪዲዮ ላይ ከግድግዳ ላይ ያላነሳችሁ ለምንድን ነው? ስለምትፈልገው፣ ስለምትወደው፣ ስለምታፈቅረው የመጀመሪያዋ የልጅነቷ ስለሆነ እሱም እኮ ተናግሯል። የመጀመሪያ የልጅነቴ ይህንን ህይወት ነው ለመመለስና ወደ ራሷ ለማስገባት የፈለገችው እንጂ በዚህ ነው ያህል የልጄ አባት ላይ የመጀመሪያ ላይ ብዙ ነገሮችን ያየሁበት ባሌ ላይ በዚህ ነው ያህል ዙሪያ ጥምጥም ሄጄ በማይሆን ባዕድ ነገር ባሌን እጄ ለማስገባት አልሞከረም። ይሄ ነው የኔ እናት። ሌላ የሚጨመርልሽ ካለ ከስር ያሉ ይጨምሩልሽ። ግን አሁን የእውነት ባሌ ይሆናል ብላ አስባ ነው ማለት? አሁን መቼም አንቺ ባል ኑሮሽ ባልሽ ከሌላ ሴት ጋር ሄዶ ተለጣጥፎ ብዙ ነገሮች አሁን ሄርሜም እርጉዝ ነኝ እያለች ነው አይደለ? አስረግዞ መጡ። እሷ የእውነት ትቀበሏለች? እሱን እንግዲህ እንደ ህሊናሽ ይወስነዋል። ሄርሜላም እርጉዝ ነኝ ያለች ወይ ድራማ ሊሆን ይችላል። ሩታ እርጉዝ ነኝ ብላ ልትመልሰው እንዳሰበችው ድራማ እንደሰራችው ሄርሜላም ድራማ ሊሆን ይችል ይሆናል። ሲቀጥል ደግሞ የምትወጁ የምታፈቅሪው ከሆነ አንድ አይደለም 2 3 አርግዞ አስወልዶ አግብቶ ፈታ የመጀመሪያ ብሎ ከወደደችው ካፈቀረችው ተመልሶ አንድ ሊሆኑ ይችላሉ። እኛ እንትን አይደለንም፣ ሰዎች ነን፣ ስጋ ለባሾች ነን። ብዙ ኃጢአቶችን እንሰራለን። እንደ ኃጢአታችን ደግሞ ይቅር በለን ብለን ወደ ነበረበት ከሌላ ሴት አንቺ ሴት ነሽ፣ ወንድ ነው ሄዷል፣ ቆሽሿል። እኔ ደግሞ ሴት ነኝ፣ አልሄድኩም፣ አልቆሸሹም። በጨዋነቴ ቁጭ ብዬ ባሌን ጠብቄዋለሁ። ያግባ፣ ይውለድ፣ የፈለገውን ያህል ያግባ። የአንድ ቀን ግን እኔ ጋር መጣዋለሁኝ ብላ በተስፋ ከጠበቀችው በተስፋ የራሷ ካደረገችው እሷ ካልሄደች ካልቆሸሸች፣ በነገራችን ላይ ወንድ ልጅ አይሄድም ማለት ቆሞ አይሸናም እንደማለት ነው። በአንድ ወንድ ሚስት ራሱ እንትን ብሎ አበሮች ስላለ ብቻ አይሄድም ማለት አለ። ብዙ ወንዶች እየሄዱ ከሌላ ሰው ጋር እየተገናኙ ነው ከሚስቶቻቸው ጋር እዚህ ደግሞ የሚገናኙ። ሴቷ ብልህ ሆና ግን እንደሚፈልገው ከሆነችለት ትዳሩን ጥብቅ አድርጎ ለሚስቱ ታማኝ ሆኖ የሚኖር ወንድ አለ። በዛ ላይ ቢሆንስ ይህ ዲቆሽሽ እሷ ከተመቻት ተወደደችው። እዚህ ጋር ውዴ አንድ ነገር የምልሽ ጸጌ ጋር ቪዲዮ ሲሰራ አይተሻል? ለጸጌ መለሰው መልስ ልብ ብላችኋል? ያ ሰርቼ መሳለው ነው በቀደም ቪዲዮ ምን ውስጥ እንደነበርኩኝ እንደዚህ አይነት ህይወት ውስጥ ገብተሽ ታውቂያለሽ እንዴ? ምርጫ ውስጥ አታስገቢኝ። ግን ለጊዜው እኔ ሄርሜላን ነው ያለው። ግን ያለበት ከገባችሁ ለጸጌ የመለሰው መልስ ላይ እንደዚህ አይነት ውስብስብ የሆነ ነገር ውስጥ ገብተሽ ታውቂያለሽ፣ እኔ አሁን ግራ ገብቶኛል ብሎ ነው መልስ ለጸጌ የመለሳት። ጸጌ ደግሞ ድራማ ስሰራ የሆነ ሰው ጥያቄ ሲያቀርባት አንቺ ሄርሜላ ነው የምትፈልጊ ጸጌ ሲባል እኔ ሩታን ነው ብላ ነው ጸጌ መለሰች። ስለዚህ ይሄ ሰውዬው የተመለሰበት የልጅነቱ ሚስቱ ናት፣ ፍቅረኛው ናት። የሰው ልጅ ይሳሰታል። ይቅር ብላ ከተቀበለች እኛን አያገባም። እሷን ልጠይቃት አንዴ። ሄርሚዬ እኔ ቆንጆ፣ አንቺ ከሄርሜላ ምንድን ነው የተማርሽው? ምንድን ነው የተማርሽው? ምንዋን ያስደሰተሽ? ያገኘሽው ነገር ከሷ ከመጣች እስካሁን ምንድን ነው አስተማረችሽ? በምን ነው እሷን ልትከተቻልሽ? በቃ ያለውን ነገር እስኪ እኛ ያላወቅነው ነገር ካለ አስረጅን እስኪ። ብዙ ማውራት ራሱ አይጠበቅብኝም። ትዕግስትን ተመሪያለሁ ከሷ። ብዙ ነገር ተደርጎባታል። በቃ አመጣጧ ትክክል ነው ብላችሁ እንኳን ባትቀበሉ፣ ግን ደግሞ ብዙ ነገር ተደርጎባታል። ብዙ ነገር አሳልፋለች ሄርሚ። ግን መረጠችው። አዎ መርጠው ነው የገባችበት። አንቺ ይቆየልሽ። እኔ አሁን ለምሳሌ ሩታን ስመርጣት ማለት ነው ከኔ ጋር የምትሄድ ስትሆን ነው ሩታን የምመርጠው። ያንን ነገር አንቺ በሌላ ሴት ላይ ታደርጊያለሽ?